ምንድነው በጣም ነው የሚያምረው ማሻአላ ኧረ ወዲያ በጣም ነው የሚያምረው አይደለ አዎ በጣም ነው የሚያምረው የት ነው ቆይ ዋው ኢትዮጵያ አዲስ አበባ ወረዳ 5 ዲሲ አይተካም አዲስ አበባ በጣም ነው የሚያምረው ቦታው ቆይ ከመጀመሪያው እንደዚህ አይነት ነው በጣም አበቀን ነው በስራችን በመተባበራችን አበቀን ነው እንደዚህ ቢሆን ኖሮ እኮ እኔ ከመጀመሪያ ሀገር አልወጣም ነበረ የኔ እናት የት ነበርሽ? እኔ እንኳን ዱባይ ነበር ዱባይ አቤት ዱባይ ማማሯ እኮ አይደል በጣም ነው ግን ላይ ይበልጣት ነው አዎ እናስወልጣት ነው አይቀር ማስወልጣችን እኔ ምንሽ ከዛ መተሽ ምን ሰራሽ እንደው እጅ ከምን እኔ እንኳን ተጠርሼ ነው የመጣሁት የሰው ሀገር እኮ ድሮም የሰው ነው ጨርሰው አመጡሽ የኔ እናት በአንድ መረጃ በዛው ላስተላልፍልሽ ምንድነው ይኸውልሽ የሴቶች ልቀት ማዕከል አለ እንዴት ብቻ ከአረብ ሀገር የመጣችሁ እህቶቻችንን በሴተኛ ዳሪነት በተለያዩ ድጋፍ የሚያስፈልጋችሁ ሴቶቻችንን በአንዳንድ ድጋፎች በማድረግ ልቀት የሚሰጣችሁ ትልቅ ማዕከል ተሰርቶላችኋል እዚሁ የቱ ጋር ነው በእናትህ በጣም ነው መሄድ የምፈልገው ጉግል ሰርች አድርጊ ታገኛለሽ እርቃችኋል እኮ እናንተ ኧረ ጋሼ ኧረ ዝም በሉ ቆይ ለሴቶች አላችሁ እኛ ወጣቶችስ 5 ዓመት ሙሉ ተምረን ዲግሪያችንን ይዘን ስራ ስንንከራተት የኖርነውስ ምን እናድርግኛ ኧረ በእናትህ ደግሞ በዛ የቤት ኪራይ አለ የሱቅ ዕዳ አለ ተሰቃየን እኮ ተሰቃየ የኔ አባት አይዞህ አለመገጣጠም እኮ ነው አለመገጣጠም ነው እንጂ እኮ ስንት ነገር አለ እኔ ወንድ ከምኑ ጋር ነው የተገጣጠምነው እንደው ስለዚህ ስለ ኮሪደር ልማቱ ስለምኑም እንደው ጠጋም ጠይቀህ ታውቃለህ ማን ነው የሚሰራው ወጣቱ እኮ ነው ተደራጅቶ እኮ ነው እንዴ ይኸውልህ አንድ አዲስ የሚባል ልጅ አለ ከዚህ በፊት በእጅ ሰበራ በወገብ ሰበራ ነበር የሚታወቀው በማጅራት እጅን ታጀር የሰበረው እሱ ነው አሁን እጅን ስብራት አይንካው ተብሎ ምን የመሰለ የኮሪደር ልማት ሰዓሊ ሆኖልሃል ከጓደኞች ጋር ተደራጅቶ እና ቆይ አሁን እያላችሁኝ ያላችሁት ስራ ማግኘት ትችላላችሁ ነው እና ታዲያ እንዴ አንተ ብቻ ከጓደኞች ጋር ሆነህ ተደራጅ መኪና ሲይዝል ወራጅ ያለ መኪናው ላይ እንደተበደርሽ መኪና አባረሽ የተበደርሽበትንማ ተሰሪበታለሽ ተቆጥበበታለህ ብድርህን ቆጥበህ ከፍለህ ነው ወደ መኪናሽ ትገቢው ጀግናዬ አሁን ተረዳኸኝ ኧረ ተረድቻችኋለሁ በደምብ ጎበዝ ካንተ ጋር ምደራጀው እኔ በእናትሽ ጭራሽ ብድራችሁ ስለዚህ አመጣላቸው እኔስ ቆይ እኔ ማድረስ ትደራጃለህ ከምሸና እውነት ነው ከምትሸና ይሻላል መደራጀቱ እንዲሁ እየቀረም የምንነጋገር ምንረዳዳ ቢሆን እኮ ስንቱን ነገር በፈታ ነው ነበር በጣም እዚህ ይሄን የመሰለ ቦታ ላይ ልሸና ነበር ሻገር መሰለ እኮ አለ እኮ መሽኛ እዚሁ ፓርክ አለ እዚሁ ሽንት ቤቱ ሁሉም ሙሉ የሆነ ፓርክ አለ መሻገር ነው ዋናው ሻገር ብለን ካሰብን ብዙ እናገኛለን ኧረ ልክ በሏል ጋሼ ተባብረን እናልፋታለን ይመችዎት ተባብረን አገራችንን እናስጌጣታለን